በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 28 በዚህች ባለች ዕለት ተጋዳይ የሆነች ዓለምን ንቃይቶች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። በእውነት አንብበን እንዳንጨርስ እንባ ይከለክለናል። አባ ዳንኤል ነው። በበረሃም ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይም የተቀመጠ ሰውንም አየሁ። ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ ማወቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህንም እንድቀበል እማልዳለሁ እያልኩ እጅግ አብዝቼ ለመንኩ። ከዚህም በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቆቴንም ስለሆንኩ አለችኝ። ይህንንም ሰምቼ የለበስኩትን አጽፍታሁላት ለብሳም ወጣች። በአንድነትም ጸለይን። ማርያም ግብጻዊት ራቆቷን በበረሃ በጸሎት ሳለች ዞሲማስ ሲመጣ እየሮጠች እርሱም በረከት ቀረብኝ ብሎ ሮጦ ተከተላት። ያን ጊዜም ዞሲማስ ሆይ ከእኔ ጋር ልትነጋገር ከወደድህ እርቃኔን ነኝና የምለብሰውን ጨርቅ ጣልልኝ ብትለው መደረቢያዋን እንድጣላት ሚያዝያ 6 ስንክሳርን ይመልከቱ። እንደዚሁ ደግሞ አባ ዳንኤልም አደረገ። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንንም የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኳት። ለአባ ዳንኤል እንደነገረችው በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁሉ ጊዜ የሚጎበኘኝና ከእኔ ጋርም የሚነጋገር አንድ መነኮስ ነበር። ከጥቂት ቀኖችም በኋላ ወደ እርሱ ሄድሁ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳሁ ጊዜ አልከፈተልኝም። እየተጸጸተ ልቅሶን አበዛ እንጂ። በዛን ጊዜ በልቤ እኔስ ስለ ጉስቁልናዬ ስለ ኀፍረቴ የማላለቅስና የማልጸጸት ለምንድን ነው አልኩ። ወደ ማደሪያም ፈጥኜ ሄድኩ። ማቅ ለበስኩ። በዘንቢልም ሽምብራ በጽዋ ውሃን ያዝኩ። በጌታችን በኢየሱስ ክርስቶስ መቃብር ዘንድም እንዲህ ብዬ ጸለይኩ። ከምግባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ጊዜ ስንቅ የሆነኝ ዘንድ ይህንን ሽምብራና ይህንን ጽዋ ውሃ ባርከው አልኩ። እነሆ በዚህ በበረሃ ውስጥ 38 ዓመት ሆነ፣ ያላንተ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ስመገብባቸው አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁርም ቢሆን በእድሜ ዘመን ሁሉ አላስጨነቀኝም። ከዚህም በኋላ ለዚህ ጽኑ ተጋዳይ ልብስ ሊያመጣላት አባ ዳንኤል ወደ ገዳም ተመለሰ። ልብሱንም ይዞ መጥቶ ለዓመተ ክርስቶስ ሊሰጣት ብዙ ደከመ። እርሷን በመፈለግ ዞረ፣ ግን አላገኛትም። የመነኮሳት አባት አባ አንቶኒ የባሕታውያን ርዕስ ለሆነው ለአባ ጳውሊ አስኬማ ሊያመጣለት ሄዶ በተመለሰ ጊዜ እንደ ቀድሞ በሕይወት አላገኘውም፣ አርፎ አገኘው እንጂ። አባ አንቶኒም አባቴ ሆይ በሰማይ ማደሪያ ሆነህ አስበኝ እያለ በላዩ አለቀሰ። የካቲት 2 ስንክሳር የሚመልከቱ። በበረሃም እንደ በግ ሳር ነጭታ ውሃ ተጎንጭታ ዕርቃኗን 47 ዓመት ሙሉ በበረሃ ትኖር የነበረችውን ማርያም ግብጻዊትን ዞሲማስ የተባለ መነኮስ ሊጎበኛት ተመልሶ በመጣ ጊዜ በሕይወት አላገኛትም። አርፋ ስጋዋን አንበሳ እየጠበቀ አገኛት እንጂ። ወደ ቀደመ ታሪካችን እንመለስ። ከጥቂት ቀንም በኋላም አረጋውያን ወደ አባ ዳንኤል መጥተው በጣኔዎስ በረሃ ስንጓዝ ከዋሻውም ዘንድ አንዲት ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽንብራ በዘንቢል ውሃ በጽዋ አግኝተን በላን፣ ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታን አገኘናት። ጠጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰግደን በባዕቷ ውስጥ ቀበርናት። የቅድስቲቱን በረከት እንድንቀበል ያደለንን እግዚአብሔር እያመሰገንን ወደ በዓታችን ገባን አሉት። አባ ዳንኤልም ይህንን ሁሉ በሰማ ጊዜ አስቀድሞ ያገኛት ዓመተ ክርስቶስ እንደሆነች አወቀ።
የነገረችውን ሁሉ ነገራቸው። ሌላኛዋ በገድል የሚመሳሰሉ ምግቧን ከዛፍ ፍሬ አዋፍ ያመጡላት የነበረች እመቤት ዓመተ ክርስቶስ የካቲት 8 ነው ረፍቷል። ይህችኛዋ ቅድስት እናታችን ዓመተ ክርስቶስ ግን ግንቦት 28 ነው ረፍቷል። መናኛ ዓለም ዓመተ ክርስቶስ የበጋውን ሐሩር የክረምቱን ቁር የዓለምንም ምራፊ ጨርቅ ተቋቁማ የእግዚአብሔርን ፍቃድ እያደረገች ከሰው ሁሉ ተለይታ ብቻዋን በበረሃ ኖረች። በዚያም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘለዓለሙ አሜን። ግንቦት 28 ቀን 2007 ዓ.ም ቢንያም አረጋዊ